አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባለስልጣኗ ናንዲታ ኩማር የክልሉ ፖሊስ አዛዥ ነች። ሆኖም አሁን ግን በቀይሳሪ ተውባ ፍጹም እንደ አንድ ተራ ሴት መስላ ታክሲ ውስጥ ተቀምጣለች። የአውቶ ሹፌሩ ከኋላው የተቀመጠችው ሴት የፖሊስ ዋና መኮንን መሆኗን በፍጹም አያውቅም። ናንዲታ የወንድሟን ሰርግ ለመታደም የእረፍት ጊዜ ወስዳ ወደ ቤት እየሄደች ነው። ፖሊስ ኦፊሰር ሆና ሳይሆን ወንድሟን የምትወድ እህት ሆና ወደ ሰርጉ መሄድ ፈለገች። ታክሲውን እየነዳ ያለው ሞሃን የተባለው ሹፌርም እመቤቴ በአንቺ ምክንያት ነው በዚህ መንገድ የሚሄደው፣ አለበለዚያ እዚህ ብዙም አልመጣም አለ። ናንዲታም እየተገረመች ለምን በዚህ መንገድ ላይ ችግር አለ እንዴ ስትል ጠየቀችው። ሹፌሩ ሞሃንም ፊቱን አጨፈገገና እመቤቴ በዚህ መንገድ ላይ ሁልጊዜ ማለት ይቻላል አንዳንድ ፖሊሶች ይቆማሉ። የኛ አካባቢ ኢንስፔክተር ዲሊፕ ራና ያለ አንዳንድ ምክንያት የኦቶ ሹፌሮችን የገንዘብ መቀጣጫ ይቆርጣል። ምንም ጥፋት ሳይኖርብንም ገንዘብ ይበዘብዘናል። ደግሞም እንደፈለገው ካልሆነን ሰዎችን ይደበድባል። ዛሬ እጣ ፈንታዬ ምን እንደጻፈልኝ አላውቅም። ፈጣሪ በዚህ ሰዓት ኢንስፔክተሩ በመንገዱ ላይ እንዳይኖር ያድርገው፣ አለበለዚያ ያለ ጥፋቴ ገንዘብ ይቀማኛል አለ። ናንዲታም በልቧ የኦቶ ሹፌር የሚለው ነገር እውነት ነውን? የዚህ ጣቢያ ኢንስፔክተር እንዲህ ያለ ስህተት ይሰራልን? አለች። ትንሽ ራቅ ብለው ሲሄዱ ኢንስፔክተር ዲሊፕ ከመንገዱ ዳር ከባልደረቦቹ ጋር ቆሞ ተሽከርካሪዎችን ሲፈትሽ አዩ። እነሱ ወደ እሱ ጋር ሲቀርቡ ኢንስፔክተር ዲሊፕ በብትር ምልክት ሰጥቶ ሹፌሩን አስቆመው። በንዴት እየጮኸም አንተ አውቶ ሹፌር ውረድ! የመንገዱ ባለቤት አባትህ ነው እንዴ? በምን አይነት ፍጥነት ነው የምትነዳው? የሕግ ፍርሃት የለብህም ማለት ነው? ና አሁን የ5000 ሩጲ መቀጫ በፍጥነት ክፈል አለ። ሹፌሩ ሞሃን ግን በፍርሃት እየተንቀጠቀጠ አለቃ፣ እኔ ምንም ሕግ አልጣስኩም። ስለምንድን ነው መቀጫ እየቆረጥክ ያለኸው? እባክህ እንደዚህ አታድርግ። ምንም ጥፋት የለብኝም። እንዲህ ያለ ገንዘብ የለኝም። 5000 ሩጲ ከየት ላምጣ አለ። ዲሊፕ ይህንን ሲሰማ ይበልጥ ተበሳጨ። ከፍ ባለ ድምፅም ገንዘብ ከሌለ ኦቶውን በነፃ ነው እንዴ የምትነዳው? በፍጥነት የኦቶውን ወረቀቶች አውጣ፣ ምናልባት ኦቶውም የተሰረቀ ሊሆን ይችላል ሲል ሹፌሩ ወረቀቶቹን በፍጥነት አሳየው። ሁሉም ነገር ትክክል ነበር። ነገር ግን ኢንስፔክተር ዲሊፕ አሁንም ወረቀቶች ትክክል ቢሆኑም መቀጫውን መክፈል አለብህ፣ 5000 ሩጲ ከሌለ ቢያንስ 3000 ክፈል፣ አለበለዚያ ኦቶውን አሁኑን ወርሳለሁ አለ። ካጠገቡ የቆመችው ናንዲታ ሁሉንም ነገር በዝምታ እየተከታተለች ነበር። ኢንስፔክተሩ ድሃና ታታሪ ሹፌርን ያለ አግባብ ሲያሰቃይና ገንዘብ ለመበዝበዝ ሲሞክር ተመለከተች። በልቧ ውስጥ ቁጣ ቢኖርም እውነቱን ሙሉ በሙሉ ለመረዳትና በትክክለኛው ጊዜ እርምጃ ለመውሰድ ራሷን አረጋጋች። ሞሃን ደግሞ በፍርሃት ተሞልቶ አለቃ፣ ይህንን ያህል ገንዘብ ከየት ላምጣ? እስካሁን ድረስ የሰራሁት 300 ሩጲ ብቻ ነው። 3000 እንዴት ልስጥ? እባክህ ተወኝ። እኔ ድሃ ሰው ነኝ። ትንንሽ ልጆች አሉኝ። ቀኑንም ሙሉ በመስራት ቤተሰቤን አበላለሁ። እባክህ ምህረት አድርግልኝ እያለ ሲለምነው እሱ ግን ምንም አይነት ርህራሄ አልተሰማውም። በንዴት ተሞልቶም የሾፌሩን አንገት ይዞ መደብደብ ጀመረ። እየጮኸም ገንዘብ ከሌለ ኦቶ ለምን ትነዳለህ? በዚህ ፍጥነት ኦቶ ለመንዳትስ የመንገዱ ባለቤት አባትህ ነው እንዴ? ከዚህም በላይ አፍህን ትከፍታለህ። ና ወደ ጣቢያ ወስደን ጣዕሙን እናሳያለን አለ። ይህንን የሰማችው ናንዲታ ራሷን መቆጣጠር አልቻለችም። ወዲያውኑ ከኢንስፔክተሩ ፊት ቆማ ኢንስፔክተር፣ ሙሉ በሙሉ ስህተት እየሰራህ ነው። ሹፌሩ ምንም ጥፋት ካልፈጸመ ለምን መቀጫ ትቆርጣለህ? ከዚህም በላይ ደበደብከው። ይህ የሕግ ጥሰት ነው። ድሃውን ሰው በዚህ መንገድ የማሰቃየት መብት የለህም፣ ልቀቀው አለች። ኢንስፔክተር ዲሊፕ ቀድሞውኑ ተናዶ ነበር። ናንዲታ የተናገረችውን ሲሰማ ይበልጥ ተቃጠለ። በትዕቢትም አሁን አንቺ ነሽ ስለ ሕግ የምትናገሪኝ ብሎ አሾፈ። አንደበትሽ በጣም እየበረታ ነው። አንቺም የእስር ቤቱን አየር ማሳየት ያለብኝ ይመስለኛል። ኑ ሁለታችሁም አብራችሁ እስር ቤት ትሄዳላችሁ። እዚያ አንደበትሽን ትጠቀሚያለሽ አለ። የናንዲታ ፊት በንዴት ቀላ። ነገር ግን ራሷን ለመቆጣጠር ሞከረች። ይህ ኢንስፔክተር ምን ያህል ዝቅ ሊል እንደሚችል ማየት ፈለገች። ኢንስፔክተር ዲሊፕ ከፊት ለፊቱ የቆመችው ተራ ቀይሳሪ የለበሰች ሴት የክልሉ ባለስልጣን ናንዲታ ኩማር እንደሆነች በፍጹም አላወቀም። በትዕቢትም ለባልደረቦቹ ትእዛዝ ሰጣቸው። ሁለቱንም ወደ ጣቢያ ውሰዷቸው፣ እዚያ እንደርስባቸዋለን። አንደበታቸው እስከ የት ድረስ እንደሚቆይ እናያለን። ቦታቸውን ልናሳያቸው ይገባል አለ። ከዚያም ሁለት ወንድና ሁለት ሴት ፖሊሶች በፍጥነት መጥተው ሹፌሩንና ናንዲታን ይዘዋቸው ሄዱ። ጣቢያ ሲደርሱ ኢንስፔክተሩ
እዚህ አስቀምጧቸው። አሁን እዚህ ሆነው ምን እንደሚሰሩ እናያለን። ማንነታቸውንም መረዳት አለባቸው አለ። ፖሊሶቹም ሁለቱንም አግዳሚ ወንበር ላይ አስቀመጧቸው። ኢንስፔክተሩም ወንበሩ ላይ እንደተቀመጠ ስልኩ ጮኸ። ስልኩንም አንስቶ በሹክሹክታ አዎ ሁሉም ስራ ይከናወናል፣ በዚያ ክስ ውስጥ ስምህ አይጠቀስም፣ የኔን ገንዘብ ብቻ አዘጋጅተህ ጠብቀኝ፣ አትጨነቅ፣ ሁሉንም ነገር እጨርስልሃለሁ እያለ ሲናገር ናንዲታ ኩማርና የኦቶ ሹፌሩ ሞሃን ሁሉንም ነገር ሰሙ። ናንዲታም በልቧ ይህ ኢንስፔክተር በመንገድ ላይ ሰዎችን ከማስቃየት ባለፈ በጣቢያው ውስጥ ሳይቀር ጉቦ በመቀበል ወንጀለኞችን ይረዳል ማለት ነው፣ ድሆችን ይዘርፋል፣ መብታቸውንም ይረግጣል አለች። ነገር ግን ቁጣዋን ዋጠችው። ፈጣን ቁጣ ምንም እንደማይጠቅም ታውቃለች። ትክክለኛ ውጊያ በምስክሮችና በትክክለኛ ማስረጃዎች መሆን አለበት። ይህ ሰው በፖሊስ አስተዳደሩና በከተማዋ ሁሉ ፊት መጋለጥ እንዳለበት አሰበች። ከጎኗ የተቀመጠው የኦቶ ሹፌር ግን በጣም ተጨናንቆ ነበር። ቤተሰቡንና ልጆችንም ማሰብ ጀመረ። ናንዲታም ወደ እሱ ጋር ዞራ በተረጋጋ መንፈስ እባክህ አትፍራ፣ ይህ ኢንስፔክተር ምንም ሊያደርግህ አይችልም፣ እኔ ካንተ ጋር ነኝ፣ ሁሉንም ነገር አይቻለሁ፣ አጋልጠዋለሁ፣ ተረጋጋ፣ ምንም ጥፋት የለብህም፣ ደህና ነህ አለችው። ሹፌሩ ግን ግራ ተጋብቶ አያት። ናንዲታም ሹክሹክታ ቀጠለች። እኔ ተራ ሴት አይደለሁም፣ መኮንን ናንዲታ ኩማር ነኝ። የዚህ ኢንስፔክተር መጥፎ ስራዎችን ለማወቅ ነው ዝም ያልኩት። ሁሉንም ነገር ካየሁ በኋላ እውነቱን አውጥቼ ቦታውን አሳየዋለሁ ስትል ሹፌሩ ትንሽ እፎይታን አገኘ። በጥልቅ ተነፈሰና እውነት የፖሊስ ኦፊሰር ነሽ? ታዲያ ይህ ሁሉ ድብደባ ሲደርስብኝ ለምን ዝም አልሽ? ለምን አልረዳሽኝም? ወይስ ውሸት እየነገርሽ ነው? ከነሱ ጋር ተባባሪም ልትሆኚ ትችያለሽ አለ። ናንዲታም በድጋሚ ያረጋጋችውና ከነሱ ጋር አልተባበርኩም፣ ይህ ኢንስፔክተር ምን ያህል ህገወጥ ስራዎችን እንደሚሰራ ለማየት ነው የጠበቅኩት። ዝም ያልኩህም ለዚህ ነው፣ አለበለዚያ እሱን ወዲያውኑ ማባረር እችል ነበር። ትንሽ ጠብቅ፣ ምን እንደማደርገው ታያለህ አለች። ከጥቂት ቆይታ በኋላ ኢንስፔክተር ዲሊፕ ራና ወደ ቢሮ ገባ። አንድ ፖሊስም ጠራና ያንን የኦቶ ሹፌር ጥራልኝ አለ። ፖሊሱም ወጥቶ ሞሃንን ጠራው። ሹፌሩም እንደገና በፍርሃት ተዋጠ። ናንዲታ ግን አበረታታችው። አትጨነቅ፣ ምንም ቢሆን ሁሉንም ነገር እከታተላለሁ አለችው። ሹፌሩም እየፈራ ወደ ኢንስፔክተሩ ቢሮ ገባ። ኢንስፔክተር ራናም እየሳቀ ኦቶህን ማዳን ከፈለግ 3000 ሩጲ መክፈል አለብህ፣ አለበለዚያ ኦቶህን ወርሳለሁ፣ ከዚህም በላይ የኔ ጠላት ትሆናለህ። በዚህ አካባቢ የምፈልገውን የማደርገው እኔ ነኝ። ከእኔ ጋር አትጋጭ፣ የነገርኩህን አድርግ፣ በፍጥነት 3000 ሩጲ ክፈል አለው። የሹፌሩ ልብ በፍጥነት መምታት ጀመረ። እያለቀሰም ጌታዬ እባክህ እንደዚህ አታድርግ፣ ሁኔታዬን ተመልከት፣ አሁን 3000 ሩጲ የለኝም፣ እንዴት ልስጥህ? እባክህ ልቀቀኝ፣ ትንንሽ ልጆች አሉኝ፣ እነሱ ምን አብላቸዋለሁ ሲል ኢንስፔክተሩ በቁጣ ምንም አልሰማህም፣ ገንዘቡን ስጥ፣ አለበለዚያ ትጠፋለህ፣ ቤተሰብህም ይጎዳል አለ። ሹፌሩም በፍርሃት የተነሳ ከኪሱ 2000 ሩጲ አውጥቶ ለኢንስፔክተሩ ሰጠውና ያለኝ ይህ ብቻ ነው፣ እባክህ ይህንን ውሰድና ልቀቀኝ አለ። ኢንስፔክተሩም ገንዘቡን ተቀብሎ አንተ ውጣና አብራህ የመጣችውን ሴት ላክልኝ ሲለው ወጥቶ ናንዲታን እመቤት አለቃው አንቺን ማየት ይፈልጋል አላት። ናንዲታም ምንም ሳትፈራ ተነስታ ወደ ውስጥ ገባች። ኢንስፔክተሩም ስምሽ ማን ነው ብሎ ጠየቃት። ናንዲታም በልበ ሙሉነት ስሜ ምን ያደርግልሃል? ያንተን ንገረኝ፣ ለምንስ ጠራችሁኝ አለችው። ኢንስፔክተሩ ተደናገጠ። ተራ በምትመስል ሴት ላይ እንዲህ ያለ ድፍረትና በራስ መተማመን ማየቱን ማመን አልቻለም። ትንሽ ከተመለከታት በኋላ ብዙ ትዕቢት አታሳይኝ፣ እኛ ለሁሉም ትዕቢት መድኃኒት አለን። 2 ዱላ ስመታሽ ትዕቢትሽ ሁሉ ይወጣል። ወደ ቤትሽ መሄድ ከፈለግሽም አሁኑኑ 2000 ሩጲ አምጪ፣ አለበለዚያ የእስር ቤቱን አየር ትቀምሽዋለሽ ሲላት፣ ናንዲታ ግን ምንም ሳይመስላት እኔ 1 ሩጲም አልሰጥህም፣ ምንም ስህተት አልሰራሁም፣ ስለምንድነው ገንዘብ የምትጠይቀኝ? ያለ ምክንያት ገንዘብ የምሰጥህስ ለምንድነው? አንተ ሕግን እየጠበቅክ ሳይሆን ሕግን እየጣስክ ነው። የለበስከው ይህ ዩኒፎርም ለምንድነው? ድሆችን ለማስፈራራትና ገንዘብ ለመበዝበዝ ነው። ያንተ ግዴታ ይህ ነው ስትለው ይህንን የሰማው ኢንስፔክተር ከቁጥጥር ውጭ ሆነ። በንዴትም ፖሊስ ጠርቶ አሁኑኑ ይህችን ሴት በእስር ክፍል ውስጥ አስገብተህ ዝጋባት ብሎ ጮኸ። ፖሊሱም ትዕዛዙን ተቀብሎ ናንዲታን ወደ እስር ክፍል ውስጥ አስገብቶ ዘጋባት። ነገር ግን ዛሬ እየተፈጸመ ያለው ነገር
ውጤቱ ምን ያህል ከባድ እንደሚሆን ማንም አልተገነዘበም። ናንዲታ ምንም ሳትናገር በተረጋጋ መንፈስ ቆመች። በዓይኗ ውስጥ ቁጣ ሳይሆን ጠንካራ ቁርጠኝነት ይነበብ ነበር። ከጥቂት ቆይታ በኋላ የፖሊስ መኪና ከጣቢያው ውጭ ቆመ። ከውስጡም ሂቴሽ ኩማር የተባለ ከፍተኛ ባለስልጣን ወጣ። ፊቱ ላይ ንዴት በግልጽ ይታይ ነበር። ወደ ጣቢያውም ገብቶ ፖሊሱን እዚህ አንድ ሴት እንደታሰረች ሰምቼ ነው የመጣሁት አለ። ፖሊሱም እየተንተባተበ አዎ አለቃ፣ ግን ምን ተፈጥሮ ነው ሲል በዚህ መሃል ኢንስፔክተር ዲሊፕ ራና ከውስጥ ወጣና ማን ነው ምንድነው ጉዳዩ ብሎ ጠየቀ። ሂቴሽ ኩማር ወደሱ እየተመለከተ አንዲት ሴት እስር ክፍል ውስጥ እንዳስገባ ሰምቻለሁ፣ እሷን ማየት ፈልጋለሁ አለ። ኢንስፔክተሩም በትዕቢት አዎ አስገብቻለሁ ናላሳይህ አለ። መኮንኑንም ወደ እስር ክፍሉ ሲወስደው ምን ያህል ከባድ ድንጋጤ ሊገጥመው እንደሚችል አላወቀም ነበር። ሂቴሽ ኩማር በእስር ክፍሉ ውስጥ የታሰረችውን ሴት ሲመለከት ጮኸ። ምንድነው ያደረከው? ይህች ሴት ማን እንደሆነች ታውቃለህ? ይህች ሴት እኮ የኛ ክልል ፖሊስ ኦፊሰር ነች። እንዴት ነው እስር ክፍል ውስጥ ልታስገባት የቻልከው ሲለው ኢንስፔክተሩ ከእግሩ ስር ያለችው መሬት የጠፋች ያህል ተሰማው። በፍርሃት እየተንቀጠቀጠ እሷ የፖሊስ ኦፊሰር ናት? በፍጹም አላወኩም ነበር አለ። ሂቴሽ ኩማር ወዲያውኑ ለፖሊሱ ምልክት ሰጠው። ፖሊሱም የእስር ክፍሉን ከፈተና ናንዲታን አስወጣት። ናንዲታም በተረጋጋ ድምፅ ሁሉንም ነገር ለሂቴሽ ገለጸችለት። ኢንስፔክተሩ እንዴት የኦቶ ሹፌሩን እንዳስቆመው፣ ገንዘብ እንደጠየቀው፣ እንደደበደበው፣ ሁለቱንም ወደ ጣቢያ እንደወሰዳቸውና በመጨረሻም እስር ክፍል ውስጥ እንዳስገባቸው ነገረችው። ይህ ሁሉ የተደረገውም የኢንስፔክተሩን ድርጊት ለማረጋገጥ መሆኑን አሳወቀች። ሂቴሽ ሁኔታው ምን ያህል አሳሳቢ እንደሆነ ተገነዘበ። ወዲያውኑ ወደ ውጭ ወጣና እርምጃ መውሰድ ጀመረ። ወዲያውኑም ሁኔታውን ለከፍተኛ ባለስልጣናት አሳወቀ። የስልክ መረጃው ከተሰጠ በኋላ ሁሉም ነገር ተመዝግቦ እንዲቀመጥ የጽሑፍ ሪፖርት ላከ። ከፍተኛ ባለስልጣኑም ሪፖርቱን አይቶ የሁኔታውን ክብደት ተረዳ። ወዲያውኑ ለክልሉ አስተዳዳሪ በሕጎቹ መሰረት መረጃ ላከ። የአውራጃው አስተዳዳሪና የፖሊስ አዛዡም የጉዳዩን ክብደት በመመልከት ወዲያውኑ ወደ ጣቢያው አመሩ። ሲደርሱም የሁሉንም ሁኔታ ተመለከቱ። የፖሊስ አዛዡም ኢንስፔክተሩን በምን መብት ነው አንዲትን ሴት በዚህ መንገድ ወደ ጣቢያ አስገድደህ ያመጣሃትና ያለ ምክንያት እስር ክፍል ውስጥ ያስገባሃት አለ። ድርጊቱም የሕግ ጥሰት እንደሆነ በግልጽ ተናገረ። ድሆችን ጉቦ መጠየቅና መደብደብም ወንጀል መሆኑን አሳወቀ። ጉዳዩንም ወዲያውኑ እንዲመረመር አዘዘ። በተፈጸመው ድርጊት ላይ የወንጀል ክስና ተግሳጽ እንዲወሰድ እንዲሁም ተጎጂዎች ፍትህ እንዲያገኙ በአስቸኳይ እርምጃዎች እንዲወስዱ መመሪያ ሰጠ። ናንዲታ በበኩሏ በጉዳዩ ላይ ምስክር እንደምትሆንና የኦቶ ሹፌሩ ምስክር እንደሚሆን ተናገረች። የፖሊስ አዛዡም ከዚህ በኋላ ማንም ባለስልጣን ስልጣንን አላግባብ እንዳይጠቀም ዛሬውኑ ሰፊ ምርመራና እርምጃ እንዲወሰድ ተናገረ። ቀጥሎም ኢንስፔክተሩ ላይ ወዲያውኑ ተግሳጽና የወንጀል እርምጃ እንዲወሰድ ለተጎጂው ኦቶ ሹፌሩና ለናንዲታ ኩማርም ፍትህ እንዲሰጥ መመሪያ ሰጠ። ናንዲታም ጉዳዩ የሷ ብቻ ሳይሆን በክልሉ ውስጥ ያሉ ብዙ ድሆችና ትናንሽ ነጋዴዎች የዚህ አይነት ግፍ ሰለባ እንደሚሆኑ ገለጸች። የኦቶ ሹፌሩም ኢንስፔክተሩ እንዴት ያለ ምንም ምክንያት ገንዘብ እንደጠየቀው ኦቶውን ለመውረስ እንደዛተና ገንዘብ ባይሰጥ ኖሮ ቤተሰቡ ሊራብ ይችል እንደነበር በግልጽ የሰጠው ምስክርነት በይፋዊ ፋይል ላይ ተመዘገበ። ምርመራውም ተጀመረ። የንቃት ቡድኑ የጣቢያውን የሰነድ ማስረጃዎችና የደህንነት ካሜራ ምስሎችን በቅርበት መረመረ። በምርመራውም ኢንስፔክተሩ በተደጋጋሚ የኦቶ ሹፌሮችንና ድሆችን አስፈራርቶ ገንዘብ ሲበዘብዝ እንደነበረ አረጋገጡ። በማግስቱ የፀሐይ የመጀመሪያዋ ጨረር ከመውጣቷ በፊት በከተማው ጎዳናዎች ላይ የከፍተኛ ባለስልጣናት ተሽከርካሪዎች ተሰለፉ። የፖሊስ ኮሚሽነሮችና ባለስልጣናት ጣቢያውን በጋራ ወረሩት። ኢንስፔክተሩም ይህንን ሁሉ ሲመለከት የፊቱ ወዝ ጠፋ፣ ፍርሃት በላዩ ላይ ነገሰ። ወዲያውኑም በእጆቹ ላይ የብረት ካቴና ተደረገ። የፖሊስ ኮሚሽነሩም ባለስልጣኑ ሂቴሽ ኩማርን ኢንስፔክተሩ በዚህ ሰዓት ወደ እስር ክፍል ይግባ፣ ሕግ የጣሰ ሁሉ የሚያገኘው ይህንን ነው ሲል አዘዘ። ኢንስፔክተሩም በመጨረሻ በሰላማዊ ዜጎች ላይ ለፈጸመው በደል ፍትህ አግኝቶ ወደ እስር ክፍል ተወረወረ። ከዚህ ታሪክ የምንማረው ምንም ቢዘገይ ፍትህ አይቀሬ መሆኑን ነው። የዛሬ ታሪካችን ይህን ይመስል ነበር። ቀጣይ በሌላ ታሪክ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።